ሰላም ውድ የቻናሌ ቤተሰቦች እንደምንሰነበታችሁ። ዛሬ ደግሞ ብዙዎቻችሁ ስትጠይቁኝ የነበረውን የፊት ቆዳ አጠባበቅን አስመልክቶ ዝርዝርና ተግባራዊ መረጃ ይዤላችሁ ቀርቤያለሁ። ሁላችንም በየቀኑ ብዙ የውበት አጠባበቆችን እናያለን። ነገር ግን የትኛው ለኔ ቆዳ ይስማማል፣ ለምን የገዛሁት ክሬም ውጤት እየሰጠኝ አይደለም የሚሉ ጥያቄዎች ያጋጥሙናል። ዛሬ የምናየው ስለ ውድ ምርቶች ሳይሆን ቆዳችንን እንዴት በትክክል መረዳትና መንከባከብ እንደምንችል ነው። ወደ ዝርዝሩ ከመግባታችን በፊት ቆዳችን እንደ እጃችን አሻራ የተለያየ መሆኑን ልናስታውስ ይገባል። መሰረታዊ የቆዳ አይነቶች ይኖሩናል። የቆዳ እንክብካቤ ጉዟችን የሚጀምረው ደግሞ ቆዳችንን በመለየት ነው። ቆዳችን በዋነኝነት በአራት ይከፈላል። የመጀመሪያው ወዛም ቆዳ ወይም ደግሞ ኦይሊ ስኪን የምንለው ሲሆን ፊታችንን በሳሙና ከታጠብን በኋላ ፊታችን ላይ ዘይት የመብዛት ስሜት ካለ ፊታችን ኦይሊ ስኪን ነው ልንል እንችላለን። ሁለተኛ ደግሞ ደረቅ ቆዳ ወይም ደግሞ ድራይ ስኪን ምንለው ነው። ይህም ደግሞ ፊታችን የደረቀ ወይም ደግሞ የተሰነጣጠቀ ስሜት ካለው ፊታችንን ከሳሙና ከታጠብን በኋላ ፊታችንን ደረቅ ነው ልንል እንችላለን። ሶስተኛው ደግሞ ቅልቅል ቆዳ ምንለው ነው ወይም ደግሞ ኮምቢኔሽን ስኪን የምንለው ነው። ይህም ደግሞ ቲ ዞናችን ላይ ማለትም ግንባር፣ አፍንጫ እና አገጭ አካባቢ ወዛም ሆኖ ጉንጫችን ጋር ደግሞ ደረቅ ሲሆን ፊታችን ቅልቅል ነው ወይም ደግሞ ኮምቢኔሽን ስኪን ነው ልንል እንችላለን። በአራተኛ ደረጃ ደግሞ የምናገኘው ስሱ ቆዳ ምንለው ወይም ደግሞ ሴንሲቲቭ ስኪን የምንለው ነው። ይህም ደግሞ ለተለያዩ ምርቶችና ግብአቶች እጅግ በጣም የሚቆጣ ሲሆን እጅግ ስስ የሆነ ቆዳ ሲሆን ሴንሲቲቭ ስኪን እንላለን ማለት ነው። አንድ ማወቅ ያለብሽ ነገር ቢኖር የቆዳሽን አይነት ማወቅ ማለት ለቆዳሽ መርዝ የሆነን ምርት ከመቀባት መዳን ማለት ነው። ይህንንም አስመልክቶ ዕለት ተዕለት የሶስቱን እርከን መርሆች እናያለን። ምንም ያህል በስራ በድካም ውስጥ ብንሆንም እንኳን እነዚህን ሶስት ነገሮች ማድረግ የቆዳችንን እድሜ ያረዝማል። የመጀመሪያው ነገር ማጽዳት ወይም ደግሞ ክሊንሲንግ የምንለው ነው። ይህም ማለት በየቀኑ ጠዋትና ማታ ፊታችንን ማጽዳት ከአቧራ ላብን እና ደግሞ የተከማቸ ዘይትን ያስወግድልናል። ልብ ልንል የሚገባው ነገር ቢኖር ሳሙና ስትመርጡ ለፊት የተዘጋጀ ወይም ደግሞ ጀንትል ክሊንሰር ይሁን። ምክንያቱም ለሰውነት የተዘጋጁ ሳሙናዎች የፊት ቆዳን በጣም ስለሚጎዳ ነው። ሁለተኛው ነገር ደግሞ እርጥበት መስጠት ወይም ደግሞ ሞይስቸራይዚንግ የምንለው ነው። ይህም ደግሞ ቆዳችን ውሃ ሲጠማ ወይም ደግሞ ሲያስፈልገው ራሱን ለመጠበቅ ብዙ ዘይት ወይም ደግሞ ወዝ ያመነጫል። ይህ ደግሞ ለብጉር ያጋልጣል። ስለዚህም ለቆዳሽ አይነት የሚሆን ቀላል የሆኑ የፊት ክሬም ወይም ደግሞ ሎሽኖችን ተቀቢ። ሶስተኛው ደግሞ የፀሐይ መከላከያ ወይም ደግሞ ሰንስክሪን ምንለው ነው። ይህ የውበት ባለሙያዎች የወጣትነት ሚስጥር ብለው የሚጠሩት ነው። የፀሐይ ጨረር የቆዳችንን እርጅና ያፋጥናል፣ ጥቁር ነጠብጣብና ጠቃጠቆንም ይፈጥራል። ስለዚህም በፀሐይ ሰዓት መውጣት ግድ ካልሆነብሽ ኤስፒኤፋቸው ከ30 ወይም ደግሞ ከዛ በላይ የሆነ የሰንስክሪኖችን ወይም ደግሞ የፀሐይ መከላከያዎችን መቀባት ግዴታ ነው። እና በመጨረሻም ደግሞ የባለሙያ ምክሮችና ማስጠንቀቂያዎችን እናያለን። ከማስጠንቀቂያው ብንጀምር የፊት ቆዳ በጣም ስስ ነው። ስለዚህም በየቀኑ አዲስ ምርት መቀባት ወይም ደግሞ ኦቨር ኤክስፎሊየቲንግ ይጎዳሻል። ምክንያቱም ቆዳችን ራሱን ለማደስ ጊዜ ያስፈልገዋል። ሌላኛው ደግሞ አመጋገብና ውሃ ነው። በቀን ውስጥ የምንጠጣው ውሃ የቆዳችንን ብሩህነት ይወስናል። አትክልትና ፍራፍሬ ደግሞ የቆዳችን ኮላጅን በመጨመር ወጣት እንድንመስል ይረዱናል። ሌላኛው ደግሞ እንቅልፍ ነው። ቢያንስ ከ7 እስከ 8 ሰዓት መተኛት ቆዳችንን ከውሎ ውጥረት እንዲያገግም ይረዳዋል። የመጨረሻው ደግሞ የማስጠንቀቂያ ሐሳብ ነው። አስታውሱ፣ ፍጹም ቆዳ የለም። ቆዳችን የተፈጥሮ ስጦታችን ስለሆነ መጀመሪያ መውደድና መጠበቅ አለብን። በዛሬ ቪዲዮ ከተማራችሁት ውስጥ የትኛውን ነው መተግበር የምትጀምሩት ወይም ደግሞ እናንተ የምትጠቀሙት ተወዳጅ ዘዴ አለ? ኮሜንት ላይ ያሳውቁን። ቪዲዮውን ከወደዳችሁት ላይክ አድርጉ። ለጓደኞቻችሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሚቀጥለው ቪዲዮዎች እስከምንገናኝ መልካም ቆይታ